አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና ተከበራችሁ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ሰላማችሁን አላህ ያብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ያድርግልን እና እንዴት ናችሁ? ደህና ናችሁልኝ ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁልኝ ወይ? ላይክ ሰብስክራይብ ላይክ እያደረጋችሁ አበረታቱ ማለት ነው ውዶች የዋዬ እና እንዴት ናችሁ? ደህና ናችሁልኝ ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? አፍያ፣ ጤና፣ ሰላም ከእኔ ጋር ሁሉ ሰላም። ነገርስ እንዴት ነው ለብላችሁ ነው የምጠይቁኝ። ደግሞ አልሐምዱሊላህ በዱዓችሁ አንረሳ። ዱዓ አድርጉ አላህ ሰላም እንዲመልስልን ሀገራችንን ሰላም እንዲያደርግልን እና በእስር ቤትም የሚገኙትን አላህ ሀገር እንዲያበቃቸው እና እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ጋር አልሐምዱሊላህ ቅዬ መታለች ማለት ነው። ቅዬ ዋ ነሽልኝ አህለን ብያለሁኝ። አህለን 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 አህለን። ያው ውጭ ስወጣ ስለማይሰራልኝ ነው እና ለዛ ነው ማለት ነው እዚህ ላይ ቁጭ ብዬ ማወራችሁ ማለት ነው። እና እንዴት ናችሁ ጀሚአን? ቅዬዋ እንዴት ነሽልኝ? ሰላም ነሽ ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለት ነው። ሰላም ነው እያለች ነው። አልሐምዱሊላህ ደህና ነኝ። አንቺ እንዴት ነሽልኝ? ደህና ነሽልኝ ወይ? ሁሉ ሰላም ነው ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከእናንተ ጋርስ እንዴት ናችሁ? ደህና ናችሁልኝ ወይ? ወግዲ ገባሽ ወይ? ገና አልገባሁም። ኧረ አልገባሁም ማለት ነው። መንገድ ግን አለ ግን አለ እኔ ፈርቼ አላልኩም። መንገድ ያለ ከዛ የሚመጡም አሉ የሚሄድም አለ። እኔ ግን ብቻሽን አትሄጂም ተብዬ አላልኩም ማለት ነው። ወግዲ ገና ጓደኛ ሳታገኝ አትሄጂም ብለው ከልክለውኝ ገና አላልኩም ማለት ነው። እስኪ እንግዲህ አላህ ያውቃል ማለት ነው። እና ተተከፈተ ያው አልቀርም ማለት ነው። ያኔ ስልሽ መረጋጋት አለበት ሀገር ሰላም አይደለም ወይ እያለች ነው ማለት ነው። ምንም ሰላም የለም። ያኔ ስልሽ ዛሬ ደህና ነው ነገ ያው አለ ማለት ነው። ዛሬ ደህና ቢሆን ነገ ያው እንደዛ ነው ማለት ነው። ለምሳሌ መከነ ሰላም እና ወግዲ ማለት ነው። መከነ ሰላም ፋኖ ሲወጣ መከላከያ ይገባል። ፋኖ ሲወጣ መከላከያ ሲወጣ ፋኖ ይገባል። በቃ እንደዚህ ነው ማለት ነው። እና በጣም ነው ዲራማ ይሁን ምን ይሁን እንኳን ራሱ አታውቂም ማለት ነው። ይሆናላ ይብልቅልቅልቅ ያለ ነገር ነው የሆነው ማለት ነው። ነገሩ ሁሉ በቃ ልነግርሽ አልችልም ማለት ነው። ወጡልኝ ብለሽ እልል ስትይ መልሰው ይገባሉ። ደግሞ መልሰው ደግሞ ገብተው ደግሞ እነዚህኞች ይወጣሉ። በቃ ዲራማ አለ አይደል? እንደዛ ነው እየሆኑ ያሉት ማለት ነው። ህዝቡ ራሱ መከሰብ አልቻለም። ትናንትና የሆነ መከነ ሰላም ላይ ነበር ማለት ነው። ያውም መከላከያዎች ምናምን ተመተዋል አሉ፣ የሞተም አለ አሉ። ወግዲ ሰላም ነበረ፣ ግን ትምህርት ቤቱ ነበር የተባለው ማለት ነው። እንግዲህ እውነቱ ጨርሰው አያወጡትም፣ ውሸትም ጭምር አለበት። እስቲ አላህ ያውቃል ማለት ነው። በዱዓ እንረሳሳ ማለት ነው። ተስፋዬ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ተስፋዬዋ? ደህና ነሽልኝ ወይ? ሁሉ ሰላም? አንቺ ሚቶ ገብተሻል ደግሞ ማሻአላህ። እና እንዴት ናችሁ? ደህና ናችሁ ወይ? ቆቅዬ 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 ወይዬ ወይዬ አህለን ብያለሁ። እና ኪዬዋ እንደዛ ነው ማለት ነው። ድብልቅልቅ ያለ ነው ማለት ነው። የሚያሸንፍም የለ ተሸናፊም የለ ምንም ነገር የለ። ሚዲያ ላይ ያለው ሁሉ ግማሹ ውሸት ነው፣ ግማሹ እውነት ነው ማለት ነው። አብዛኛው ውሸት ነው የሚወራው፣ ግን እውነትም አለ። እውነቱን ግን በደንብ አያወሩም ማለት ነው። ሚዲያ ላይ ውሸት ውሸት ነው የሚያበዙት አብዛኛውን። ያው በዱዓ እንረሳሳ ማለት ነው።
ይከብዳል። ያለንበት ጊዜ ሰው ልጅ ወጥቶ ለመግባት ብርቅ የሆነበት ጊዜ ላይ ነው ያለነው ማለት ነው። አንቺ ወጥተሽ ገብተሽ እስከምትገቢ ድረስ በቃ አለ አይደለ በጣም በጉጉት የምትጠበቂበት ወቅት ነው ማለት ነው። የምትመለሽበት ማለት ነው። እንዲወጣ የማይመለስ ሳለ ማለት ነው። ብቻ ሰላሙን ያምጣልን ነው የምለው ማለት ነው። እኔዎች በዱዓ እንረሳሳ። አላህ ያበጀው አልዘለቅ ነው። አዎ እኛ ብንጨነቅም ምንም አላመጣንም ማለት ነው። ያው ተጨንቀን ተጨንቀን እንዲህ የሚታየው ነው። ሁልጊዜም ጭንቀት ነው ማለት ነው። አረ እባክሽ ውይ አላለችም እያለች ነው ማለት ነው። አዲስ ምን አዲስ እያለች ነው ማለት ነው። አህለን ተስፋዬ ብላለች ማለት ነው። ኪክ እያለች ነው ማለት ነው። እና እንደዛ ነው ማለት ነው። ብቻ እኔ እንጃ ግራ ያጋባል ማለት ነው የሀገራችን ጉዳይ ለሰሚውም ለተመልካቹም ዜና አቅራቢውም ግራ ተጋብቶታል። እውነት ዘጋቢውም ውሸት ዘጋቢውም በቃ ይብልልቅ ወጥቶበታል። እና አብሽሩ እላችኋለሁ። በዱዓ እንረሳሳ። ለሁሉም አላህ ሰላሙን ያምጣልን። ካለንበት ጭንቀት ሁሉ ሰላም ነጃ አላህ ይበለን። ይቶ ክረምት ወይስ በጋ? ነሐሴ አይመስልም። ነሐሴ አይመስልም አልኩሽ ማለት ነው ኪዬ ማለት ነው። ነሐሴ አይመስልም። ለምሳሌ እኛ ከወግንት አዲስ አበባ ብንሆንም ጫማ ባናዋልቅም ገጠር ላይ ደረቅ ነው አሉ ጫማ አይወለቅም። ክፍለ ሀገር ማለት ነው። እንደ ድሮ ጭቅጭቅ ነገር የለም ማለት ነው። ዝናብ ራሱ ቀርቶባቸው ለምነው አላህን ያዘነበላቸው ማለት ነው። ቀርቶም ነበር ዝናብ ማለት ነው። በነሐሴ ላይ እንግዲህ ጨቀጨቅ ነበር የምናውቀው እኛ ማለት ነው። እና ዱዓ ነበር ዝናብ እንዲዘንብላቸው ማለት ነው። አልሐምዱሊላህ ይሄን ሰሞን እየዘነበላቸው ነው። አላህ ደግሞ ሁሉንም ያሳምርላቸው ማለት ነው። ሰላሙንም ያምጣላቸው ለገበሬው። ገበሬው ነው እየተሰቃየ ያለው። አሁን ሄዱልን ብለው ደስ ሲላቸው መልሰው ይገቡባቸዋል። መልሰው ስራ ያሰሯቸውም ያሸብሯቸዋል። ብቻ አላህ ሰላሙን ያምጣ። በዱዓ እንረሳሳች ማለት ነው። ከባድ ነው ሀገራችን ላይ ያለው። እንደዛ ሰምቼ ነው። ዋው ወላሂ እኔ ተመጣሁ ወዲህ ማለት ነው። አሁን በባለፈው ከዛ ወዲህ ነው የዘነበው ዝናብ እንኳን ማለት ነው። እና ዛሬም ዘንቧል። ወዲህ ጎረንጅ አካባቢ ምናምን ዘንቧል ዛሬ ማለት ነው። ወዲህ ቤተሰብ ዘንድ ያልደወልኩም እና ደህና ነው ምናምን ብለውኛል ማለት ነው። እንግዲህ እስቲ ፍሬ ያለው አዝመራ አላህ ይስጣቸው ያ ረቢ። በነሐሴ በጣም ጭቅጭቅ ያለ ዝናብ ነበር የሚጨቀጭቀው። ሀረማያ ደረቃሉ በጫማ ነው የሚራመዱ። ማሻአላህ ፍሬውን የሚበሉ ያደርጋቸው። ወላሂ ያደርጋቸው ያ ረቢ። አሳምሮላቸው ፍሬውን የሚበሉ አላህ ያደርጋቸው። የምንበላውም አላህ ያደርገን ማለት ነው። እና ይከብዳል ትንሽ እና ይኸው ዛሬ አሁን እዚህ አልዘነበም። ትናንት ወዲያ ነው የዘነበው። ፀሐይ ነው እንደምታዩ ማለት ነው። ፀሐይ መስከረም ነው የሚመስለው። ጥቅምት ንፋስ ሽቡ 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 ሲል እንደዛ ነው የሚመስለው ማለት ነው።
ليش؟ ليش تزهقوا من درجة؟ أم عبد الرحمن، السلام عليكم. وعليكم السلام ورحمة الله وبركاته. أهلا وسهلا. እንኳን ደህና መጣሽ። እንዴት ነሽልኝ? ሰላም ነሽልኝ ወይ? በላይክ በጣም አመሰግናለሁ። እንዴት ነሽ? ደህና ነሽልኝ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም። እንዴት ናችሁልኝ? ደህና ናችሁልኝ ወይ? ሀርዬ ሰብ መልሽ። ሰብ ምን ልመልስ? በቃ መልሳለሁ ፈልጌ፣ ግን በተሰብ ሳንሆን አንቀርም። እሙ አብዱራህማን ማለት ነው። እኔ ያለሁት ኢትዮጵያ ነው። እንግዲህ እስቲ ፈልጌሽ ምናምን በእንትን ማለት ነው እመልሳለሁ ማለት ነው። እና ሳልመልስ አልቀርም፣ ግን ያው ስለማልመጣ ኢትዮጵያ ውስጥ ስለሆንኩኝ ብዙ ጊዜ ላልከታተላችሁ እችላለሁ ማለት ነው። እንግዲህ ይቅርታ እያደረጋችሁ ማለት ነው። ብዙ ጊዜ አይመችም፣ ማብራትም ይሄዳል ማለት ነው። አታይም? ዶሮ እየጠበኩ ነው ማለት ነው። ይሄው ዶሮ እየጠበኩ ነው። ሳኡዲ ነበር የሚጠበቀው፣ እዚህ እየጠበኩ ነው ማለት ነው ዶሮ። አብሽሪ ያኔ አለ ያበሽሪሽ እኔ ወድ እና መልሳለሁ፣ ግን በተሰብ ሳንሆን አንቀርም። ያው ብዙ ጊዜ ስለማልመጣ ማለት ነው። እና ደግሞ አላወቅሽ ፕሮፋይሌ ምናምን ስለቀየርኩ ሊሆን ይችላል ማለት ነው። እና አይዋለሁ ማለት ነው። ኮሜንት አስቀምጪ። የት ኖሪው? አሁን ያለሁት አዲስ አበባ ነው ያለሁት። ሰላም ተደረገልኝ ወግዲ ነው ማለት ነው። እና ለጊዜው አዲስ አበባ ነው ያለሁት። አይ ምን ነው ነኝ እኮ አዲስ አበባ ነኝ እኮ። ምን አልሽ? አዎ አዲስ አበባ ነኝ። ምን ነው አዲስ አበባ ነኝ የሚባለው ምን ነው? ኧረ ጌዬ ተይ እንጂ። እና የዶሮይቱን ነገር ነው ደግሞ ዶሮይቱን እያሳደግኳት ነው። እንዴ የበሬ ዋጋ እኮ ነው የያዘችው። አታውቂም? የበሬ ዋጋ ነው የያዘችው ማለት ነው። የበሬ ዋጋ ማለት ነው። የበሬ ዋጋ ታውቃላችሁ? እንደዛ ነው የያዘችው ማለት ነው። ዋይፋይ ይቆረጥብኛል እንጂ ወዴት ተሄጄ አሳያችሁ ነው። ያቸው እዛ ሚዲያው ላይ ያቸው ሚዲያው ላይ የሚመስሉት ማለት ነው። እና ዋይፋዩ ይሄዳል በነገራችን ላይ እንደዚህ ስወጣ እንጂ ያቸዋሉ ማለት ነው። ወዲያ አራት ናቸው ምናምን
እኔ ምንም አካ አካ አ አስማሁ እኔ ምንም አልሰማሁ ያዋጣሻል አርቢ። ኧረ ኧረ ሆዲያቸው እኮ እንደዚህ እኮ አይቻልም። ሆዲያቸው ያቸው የእነዚህ ሆድ አይቻልም። ያቸው አራት አሉ ግን አይቻሉም ማለት ነው። እናቶችም አሉ ግን ሆዲያቸው አይቻል ታዲያ አንዷን ተመያዝ ሺህ ሰው መያዝ ይቻላል ማለት ነው። በርቺ እያለች ነው ማለት ነው። ኢንሻአላህ ኢንሻአላህ ማለት ነው። አላህ ያውቃል መጨረሻውን። ሳር ይበላሉ ያቸውማ ሳር ሳር እንደ ከብት ማለት ነው። አንድ ቢላት እንቁላሉ ብቻ ያዋጣሻል አለች ኪዬ ማለት ማዋጣት እኮ ያዋጣል። እንቁላል 12 ብር አንዱ 12 ብር እና 11 ብር ናት አንዷ እንቁላል ማለት ነው። ማዋጣት ያዋጣል። የራሳቸውን ቀለብ ራሳቸው ይችላሉ፣ ግን ከባድ ነው እነዚህን ለማርባት እነሱን ጥበቃ ማለት ነው። እንደ ከብት ተከትለሽ ቀር ያስብልሻል አንዳንድ ጊዜ እነዚህን ለመጠበቅ አራቸው ራሱ እንደ ከብትበት ነው የሚዘፈዘፈው። ያቸው ሆዶችም አሉ። አይከንዱም ካረቡ ልጅ አይከብድም። እነዚህንስ ማርባት የነዚህ ሆድ ይሻላል። በአንድ በረው እንኳን በልተው ይመጣሉ ማለት ነው። እነሱ ምን ጥቅም አላቸው እንዴ? የመዲያም ባል ያረባቸው የለ እንዴ? የእነዚህን ዘር ባይሆንም ዞሮ ይረባሉ። ለጉብኝት ምናምን ይጠቅማሉ ማለት ነው። ለጉብኝት ማለት ነው። እስቲ ያቸው ራሳቸው ቀርሞ ይበላሉ። ምንም አያስቸግሩም። እነዛ ግን ያቸው በቤት ተቀመጡ ያቸው እዛ ስርቻ ውስጥ አሁን ታልተጠበቁ ሌባ ራሱ ይሰርቃቸዋል እዛ ሀገር። ለሆነ ለሆን ብዬ ነው ማለት ነው። ዶሮዎችስ የኛ መሸናቸው እነዚህም ማለት ነው። የውጭ አይደሉ እንዴ? ሀበሻ ዶሮ መሸናቸው እነዚህ ራሱ ማለት ነው። ካሜራውን አዙሪና ለይሽ ላዙረው። ቆይ እሺ አዞረዋለሁ አዞረዋለሁኝ። ኧረ እነሱማ ጥቅም አላቸው እያለች ነው ማለት ነው።
በቃ አዞረዋለሁ ካሜራውን ማለት ነው። ምን ሆነሽ ነው? ያላህ እሺ፣ ፈጠን እያለች ነው ማለት ነው። በቃ ፈጥናለሁ። ትንሽ ጠብቂ። ሰው አይፈሩም ደግሞ እኮ ብታያቸው ማለት ነው። እና በአዲስ ስራ እስከሚመጣ ድረስ አሁን ግን አልተወውም ማለት ነው። እሰራለሁ ብዬ አስባለሁኝ ኢንሻአላህ ማለት ነው። ወደ ክፍለ ሀገር ሄድና ሰላም ያርግልኝና ሀገሩ ምናምን እሰራለሁ ማለት ነው ኢንሻአላህ። አሁን ተመልከሽ ማለት ነው። አሁን ላዞረው ነው። እኔን ተመልከሽ። እሺ በይ፣ እሺ በይ ማለት ነው። እሺ እሺ የት ነሽ? አመለጠችኝ እኮ አለሽ የለሽም ብዬ አለው በይኝና ማለት ነው።
ደረቀልሽ? ይሄ ሲቀረው የለ። ኧረ እርጥብ ነው። ነይ ነይ። እሺ እዛ ፀሐዩ ላይ ብታደርጊው ይሻላል። አመሰግናለሁ ተስፉዬ። የት ነው ያለሽው? ተስፋዬ ማለት ነው። የት ነሽ? የት ነው ያለሽው? በባለፈው ቪዲዮሽን አይቻለሁ ማለት ነው። አሁን የት ነው ያለሽው? እኮ ትንሽ አለ በዚህ ወይ ዘዴ ሙጢስ ታጤስ እንደዚህ ይሄን ቀያ ቸርቸር ያለችበት አድርጊ። መቶሽ ነበር። ይወርጥ ማለት አዳሩ ለገባ ኧረ እማዬ ደግሞ እስከዛ ምን ታደርጋለች? እማዬም ትመጣለች ብዬ አስባለሁ። ጀማሪ ቀዩ ሸሚዝ ያለበት ነው ያለው። ወዲያኛው ላይ አድርጊ ይሻላል ትንሽ